183 ሚሊዮን ገደማ የኢሜል ፓስወርዶች ተሰርቀዋል። አብዛኛውን የጂሜል ፓስወርዶች ቢሆኑም የያሆ እንዲሁም ደግሞ የአውትሉክ ፓስወርዱም ይገኙበታል። እንደሚታወቀው የመረጃ ከ2 እና ከ3 ወር በፊት የወጣ ቢሆንም ያልተረጋገጠና ኦፊሻል ያልሆነ ነበረ። ነገር ግን ትናንት ኦክቶበር 27 ሙሉ በሙሉ ተረጋግጦ 183 ሚሊዮን ገደማ የሆኑ ኢሜል ፓስወርዶች መሰረቃቸው ይፋ ሆኗል። ለነዚህ ኢሜል ፓስወርዶች ለመሰረቅ እንደ ዋና ምክንያት ከተቀመጡት አንዱ ክራክድ የሆኑ ሶፍትዌሮችን መጠቀም እና ላይሰንስ የሆኑ ሶፍትዌሮችን መጫን ነው። ለዚህም አብዛኛውን ጊዜ ኒትሮፒዲኤፍ የሚባለው ሶፍትዌር አብዛኞቹን ለተጋላጭነት ዳርጓል። ሁለተኛው ደግሞ ብዙውን ጊዜ ለስኮላርሺፕ ወይም ደግሞ ለቫካንሲ ወይም ለኢቨንት ለተለያዩ ነገሮች ሬጂስተር በምናደርግ ሰዓት የዋናውን ኢሜል ፓስወርዳችን መልሰን በእነዚህ ኢቨንቶች ሰዓት ፓስወርዱን በማስገባት አንዱ ለተጋላጭነት ተቀምጠዋል። ይህም በተመለከተ ባለፈው አንድ ቪዲዮ ሰርችላችኋለሁ፣ ሜንሽን አደርገዋለሁ ከስር ገብታችሁ እንድታዩ ተጋብዛችኋለሁ። ወደ ዛሬው ነገር ስመጣ ግን ከ183 ሚሊዮን ፓስወርዱ የናንተ ኢሜል ፓስወርድ መሰረቅ አለመሰረቁን በዚህ ዌብሳይት ገብታችሁ ቼክ አድርጉ። ይሄን ዌብሳይት ካስገባችሁ ከከፈታችሁ በኋላ ኢሜላችሁን አስገቡ ይላችኋል። ኢሜል አስገብታችሁ ቼክ ትሉታላችሁ። ቼክ ስትሉት ከታች እንደዚህ በቀይ ኦ ብሎ እንደዚህ ያመጣላችሁ ከሆነ እና የት እንደተሰረቃችሁ ከስር ላይ ወደ ታች ስክሮል ታደርጉት ያስቀምጥላችኋል። በሱ ማረጋገጥ ትችላላችሁ። ነገር ግን ካልተሰረቃችሁ እንደዚህ በግሪን ሰርክል ያደርግና ፕሮቴክትድ ነው ይላችኋል። ቼክ አድርጉት። ወደ መፍትሄው እንምጣ። ወደ መፍትሄው ስንመጣ ኮንግራቹሌሽንስ፣ ትናንት ጂሜል ይሄን ተከትሎ አንድ አዲስ ነገር ይዞ መጥቷል። አንድ አዲስ ነገር ጨምሯል ከኢሜሉ ላይ። ኢሜላችሁን ስከፍቱ እንደዚህ በስተግራ በኩል ማኔጅ ሰብስክሪፕሽን የምትል ነገር ጨምሯል ነበረ፣ ግን አሁን ራሱን ችሎ እንዲቀመጥ አድርጎታል። በዚህ ይሄ ደግሞ የሚጠቅመው ምንድነው? ከዚህ በፊት ኢሜላችሁን ፓስወርዳችሁን አስገብታችሁ ማስታወስ ያልቻላችሁ የት እንዳስገባችሁት ማወቅ ያልቻላችሁ እዚህ ላይ ያመጣላችኋል በአንድ ሰብስቦ። ከዚህ ውስጥ እየገባችሁ የማታውቁትን እና ኢርሌቫንት የሆኑትን ገብታችሁ አንሰብስክራይብ አድርጉ፣ ውጡ ማለት ነው። ሁለተኛው ፓስወርዳችሁን ቀይሩ አሁንኑ። ሶስተኛው እንደተለመደው በተሰረቁም ባተሰረቁም ቱ ስቴፕ ቬሪፊኬሽን ኢሜላችሁ ጋር ኦን አድርጉ። ለመሰል ቴክ ቲፖች ፒስ ይማቻችሁ።